አይ ጊልያድ በቃ ጄሪ የእሱ መጫወቻ ሆና ቀረች አይደለ? ውይ ጄሪ ከልጁ እኮ ግን ድብን ያለ ፍቅር ይዟታል። ነገር ግን የጄሪን ድርቅና እንግዲህ ሁላችንም እናውቀዋለን። አሁንማ በቃ የዞረች ፍቅር ሲይዛችሁ ምልክቱን ንገሩኝ ትላለች። ሰዎችም እሺ ብለው ሲነግሯት ሙሉውን እንኳን ሳይጨርሱ ግማሽ ላይ ታስቆማቸውና የተቆጣቻቸው ይህ ነገር በራሷ ላይ እንደተከሰተ እንደሆነ ትናገርና ደግሞ ፍቅር የያዘች ስትባል ለማመን አትፈልግም፣ ትጮኻለች። ቆይ ከዚህ በላይ ግራ የሚያጋባ ባህሪ አላት። ግን እውነቴን ነው ፍቅር ይዟታል እና የእውነት ደግሞ እኮ ልቧ ምንም በቃ ልክ እንደ አዲስ እንደተወለደ ሕፃን ነው። ምንም ምቀኝነት፣ ክፋት አታውቅበትም። እና እኔ ማን እንደ ጄሪ ከአፍላ ፍቅር እና እኔ እሷን ስላለች ነው አፍላ ፍቅር እንኳን ማየው ማለት ነው። አንድም ማለት ነው እና አፍላ ፍቅርን ደስ እንዲል ካደረገች ተዋናይ አንዷ ናት እና በጣም ደስ ትላለች። እና እናንተም በእኔ ሀሳብ የምትስማሙ ከሆነ ቪዲዮ ላይክ እና ሰብስክራይብ በማድረግ ግለጹ። እና ማትስማሙ ደግሞ ከሆነ ኮመንት ላይ ሀሳብ ስቴታችሁን መጻፍ እንዳትረሱ። እና ደግሞ የሁላችሁንም ኮመንት ስለማነበው አታነብም ብላችሁ ከመጻፍ እንትን እንዳትሉ